ሰላም ውዳሱ ቤተሰቦቼ እንዴት ናችሁ? ደህና ናችሁልኝ ወይ? እስኪ ዛሬ እንግዲህ በእጄ የሰራሁት ፒዛ አማረኝና እንግዲህ አሁን ዱቄት አድርጌያለሁ። እዚህ ጋር አንድ በትንንሾቹ ኩባያ አንድ 3 4 ይሆናል። አንድ 4 ኩባያ ማለት ነው። እንግዲህ መጀመሪያ መበጥበጥ ነበረብኝ ከዱቄቱ በፊት። እሱ ስህተቴ ነው ብያችኋለሁ። ያው ምንም ማድረግ አልችልም። ኩፍ ሲል ነበር ማድረግ የነበረብኝ። ይሄን አደረኩ ማለት ነው። እንደነገርኳችሁ ነው። ዱቄት ከማድረጌ በፊት ለብቻ ፓውደሩን እና ማደርጋቸውን ነገሮች ማድረግ ነበረ። ይሄ ቤኪንግ ፓውደር ነው። ቶሎ ኩፍ እንዲልልኝ ስለፈለኩ ለማንኪያ አደረኩበት ማለት ነው። እርሾም መጀመሪያ እንዳነሳነስኩት አድርጌያለሁ። እና እዚህ ጋር ደግሞ እኔ ቫኒላ እወዳለሁ ለሽታ ማለት ነው። ደስ ይለኛል ቃናው ቫኒላ ሲገባ። ይሄን ፕሮሰስ ማድረግ የነበረብኝ ዱቄቱ ሳይገባ ነበረ። ግን ያው አጋጣሚ ሆኖ ያው ምንም ችግር የለም። ዞሮ ዞሮ ኩፍ ማለቱ አይቀርም። ቶሎ ብድግ እንዲል ነገር ነው ከስር እሱ ቢሆን ይመረጣል ተብሎ የሚታሰበው ማለት ነው። እዚህ ጋር 2 ማንኪያ ቫኒላ አድርጌያለሁ። ያው እኔ ቃናው ሽታ በጣም ነው ደስ የሚለኝ ቫኒላ ሳረግ። ብዙ ጊዜ ኬክ ላይ ነው የተለመደው። እኔ ግን እዚህ ላይ እጨምራለሁ ማለት ነው። ከዛ እዚህ ጋር ስኳር ትንሽ አደርግበታለሁ። ምክንያቱም ቂጣው ሲጣፍጠኝ ደስ ይለኛል። እንደዚህ ያደረኩ ማለት ነው። ስለምንወድ ነው እኛ። እንግዲህ ወደ ቡኪቴ እገባለሁ ማለት ነው። ከዛ ይዋሃዳል ማለት ነው። ሞክሩት። ግን በምጣድ ነው የምጋግረው። እንግዲህ ፍሩን የለኝም። እንዴት ነው የምጋግረው ምናምን ማለት አይቻልም። ምክንያቱም መስራት ስለሚቻል ማለት ነው። ያው እኔ ያልቀረጽኩላችሁም እንጂ መጀመሪያ አይደለም ስሰራ ብዙ ጊዜ እንደዚህ ሰርቻለሁ። ዛሬ ነው ወደ ካሜራ ይዤላችሁ የመጣሁት እና እንወደዋለን። ቤት ውስጥ የምንሰራው በተለይ እኔና ልጄ ደስ እያለን ነው የምንበላው። ትምህርት ቤት ራሱ ስሸኛ ስንለያይ እማዬ ዛሬ ፒዛ ሰርተሽ ጠብቂ ነው የምትለኝ እና ትወደዋለች። እስኪ ዛሬ ሰርፕራይዝ ላድርጋት ብዬ ነው። እና እንግዲህ በእንደዚህ መልኩ ይቦካና እና ምን አሯሯጠኝ መሰላችሁ? ዘይት ረሳሁ። ስለዚህ እንደነገርኳችሁ ነው። ምንም ችግር የለም። ያለ ቂጣው ትንሽ ለማለስለሻ ነገር ነው እንጂ ይካበድ አይደለም። ያው ዞሮ ዞሮ ያኛውም ቀድሞ ቢገባ አብሮ ነው የሚቦካው። ከላይም ቢደረግ አብሮ ነው የሚቦካው። በዚህ መጨናነቅ የለባችሁም። ለቤትም ስለሆነ ያው እንግዲህ ቂጣው በዚህ መልኩ ቦክቶ አልቋል ማለት ነው። እንደምታዩት ይኸው ጥና ያለች ሀጅኑ እንደዚህ ሆኗል ማለት ነው። መጨረሻ ላይ እንግዲህ ሲጠፈጠፍና ሲጋገር ደግሞ እንመጣለን ማለት ነው። ይሄ ትንሽ ቁጭ አደርገዋለሁ። ላስቲክ አልብሼ በረንዳ ላይ ቁጭ አደርገዋለሁ። ከዛ ኩፍ ሲልልኝ ይገባና ይዳመጣል ማለት ነው። እዛ ተዳምጦ የሚገባበት ፕሮሰስ ገብቶ ወደ ምጣድ ይሄዳል። ከዛ ይመጣል። ከዛ ወደ ሁል ይገባል። ግን በቃ ሀጅኒ በዚህ መልኩ ሆኗል ማለት ነው። ያያችሁት ሀጅን ዘይት ነበር የተረሳው። በመጨረሻ ዘይትም ገብቶበታል። አሁን እቺ ብድቅ ትላለች። በቃ ማሻአላ ሆኖ ሀጅኑ ተፈጠፋል ማለት ነው። እና እንግዲህ ውዶችዬ ፒዛ ሲያምረን ትንሽ ላዝም ባራ ቤታችንን መስራት እንችላለን ማለት ነው። የቤታችን ሲያምረን የውጩ ሲያምረን የውጩን የቤታችን ሲያምረን ደግሞ የቤታችንን ብቻ እንደኛ ፍላጎት ይወሰናል ማለት ነው። እቺ ምን ትደረጋለች? እቺ ጋር ላስቲክ ትለብስና በረንዳ ላይ ሙቀት ያለበት ቦታ ላይ አረጋታለሁ ማለት ነው።
ውዶችዬ በዚህ መልኩ ሴት ሄዳለች ማለት ነው። እንቧራ እንዲህ ነገር ሆና ሀጅናችን በረንዳ ላይ ትጠብቀናለች ማለት ነው። በኋላ እንመለስበታል እና እንግዲህ ውዶች ያው ፒዛችን እንግዲህ እንደምታዩት ነው። ቅድም ሲቦካ አይታችኋል። አሁን ኩፍ ብሏል ማለት ነው። መልሼው ነው እና አሁን ወደ መዳመጡ ልገባ ነው። እንደምታዩት ያው ኩፍ ያለ ሀጅን ያስታውቃል። ታውቃላችሁ በደንብ ነው ይወጣለት። በጣም ነው ደስ የሚለው እና እንግዲህ ያው ኩፍ ብሎ ጨርሶ ተነስቶ ሀጅኔ እንደዚህ ይሆናል ሊጤ። ግብአቶቹ ደግሞ እዚህ ጋር ሳልሳ አለኝ የተለያየ ለቀረጻ ስላልተመቸኝ ነው እንጂ ጨለማ ስለሆነ ማብራት ስለሌለ የገባበትን ቅመማ ቅመም እነግራችሁ ነበረ። ኮረሪማ፣ ቁንዶ በርበሬ እንዲሁም ደግሞ የስጋ መጥበሻ ምንድነው ሮዝመሪ ገብቶበታል። ስልሱ ስጎ ላይ ማለት ነው። ይሄ ቲማቲም በጥሩ ከላይ የምነሰንስበት ነው። እዚች ጋር ደግሞ የኛ ቺዛችን ናት። እቺ ድንች ጠበስ ጠበስ ገባ ወጣ አድርጌ ነው ማለት ነው። ጠበስ ጠበስ ብላ ልጄ ስለምትወድ እዚህ ጋር ደግሞ ቃሪያና ቲማቲም አለኝ ማለት ነው። ቃሪያና ሽንኩርት ይነሳነሳሉ። ጥሩ ቴስት ይሰጠዋል ማለት ነው። እና እንግዲህ ሀጅን እንጠፈጥፋለን ማለት ነው። እዚህ ጋር ነስንሰን ትንሽ ላዝም ፍሮን ምናልባት ሊበዛብኝ ይችላል፣ ግን ወፈር እንዲል ስለፈለኩ ነው። ከዚህ በፊት ሰርቼው ትንሽ ሳሳ ብሎብናል። እና እንግዲህ ውዶችዬ የምንፈልገውን ለመስራት ግዴታ ወይ ፍሮን ወይ የሆነ ነገር አይደለም። ዋናው እኛ ባለን ነገር መብቃቃት ብቻ ነው እንጂ ሁሉም ነገር ቀላል ነው። ቀለል አድርገን ካሰብነው ቀላል ነው። ፍሮን የለኝም እንዴት ነው ፒዛው እያማረኝ የሚቀረው ወይ ልግዛ ምናምን አይደለም ነው፣ ይቻላል። ፍሮኑ ራሱ ምጣዳችን ነው እና ወደፊት ደግሞ ሲጋገር አብራችሁ ታያላችሁ ማለት ነው። አሁን ደግሞ ወደ ምጣድ ይሄዳል። ከዚህ ከተዳመጠ በኋላ ወዴት ይሄዳል? ወደ ምጣድ ይሄዳል ማለት ነው። እና በቃ ደስ እያላችሁ ነው የምትሰሩት። ምንም የሚካበድ ነገር የለውም። ፍሩን የለኝም እና እንዴት ልስራ ወይ ደግሞ የፒዛ መጋገሪያ የለኝም ተብሎ እያማራችሁ መቅረት የለበትም ነው ዋና መልእክቱና እንዲህም ይቻላል። በደንብ ነው የሚቻለው። ማሻአላህ ሊጡ ስለቦካ ደስ ሲል ሲዳመጥና ብድግ ብድግ እያለ ነገር ነው የሚዳመጠው እና እንደዚህም ይቻላል ማለት ነው ወዶች። مش لازم فرن مش لازم ጋዝ። የፒዛ መጋገሪያ ማሽን የለኝም እንዴት ልስራ? እውቀቱ መጋገር እፈልጋለሁ ምናምን ነው። አሁን ደግሞ ምጣድ ላይ በቃ ያበደ ፒዛ እንደውም ያስንቀዋል። የፍሩኑን ሁሉ የሚያስንቅ አበሳሰል በስሎ ደስ ሲል። ምክንያቱም እኔ ብዙ ጊዜ ስለምሰራው ነው እንደዚህ እንዲምላችሁ። ያው የመጀመሪያ አይደለም እሰራለሁ፣ ግን ካሜራ ውስጥ አስገብቼ ሰርቼ አላውቅም እንጂ እሰራለሁ። እንበላለን፣ ደስ እያለ ነው የምንበላው። በጣም ነው የሚጣፍጠኝ በእጄ ስለምሰራው እና የምፈልገውን ነገር ነው የማረገው። መብታችሁ ነው። ቺዝ ማድረግም ትችላላችሁ። ቺዝ በአቅራቢያችሁ ካለ። ያው እኔ ትንሽ ወጣ ያለ አካባቢ ስለሆንኩኝ ቺዝ እንዲህ በቀላሉ የሚገኝበት ሰፈር አይደለም ማለት ነው። ወጣ ብላችሁ ቺዝ ምናምን የሚገኝበት አካባቢ ስላልሆንኩ ነው እንጂ እንደዛ የሚገኝበት ካላችሁ ማድረግ መነስነስ ትችላላችሁ። ያው እኔ አትክልቶችን ነው በቃ ቤት ውስጥ ባለው ነገር ነው ማለት ነው እንትን ያልኩት። ያኔ አልተጨናነኩለትም። እና እንግዲህ ውዶች ይሄን ባማረ እንዲህ ነገር ስፍት ብሎ እንዲህ ነገር ከዛ ወዴት ነው የምንገባው ማለት ነው። ካስፈለገ ያው እንዲገባበት እሳቱ በደንብ ውስጡን እንዲያገኘው በሳ ታደርጉታላችሁ። ያው ጭሱ ወጥቶት ከላይ ጥራት እንትኖችን በምናደርግበት ሰዓት አትክልቶችን እየወጣ ያበስላቸዋል ማለት ነው። ምክንያቱም እኔ የምሰራው ማበስለው በምጣድ ነው፣ በእንጀራ ምጣድ ማለት ነው። ኖርማል ምጣድ ከላይ ያለውም እንደ ፍሩን ከላይ የሚያበስል ነገር ስለማይኖረው እንዲህ ነገር ስታደርጉት ከውስጥ ጭሱ ራሱ እየወጣ የተወሰነ እንትን ይነካላችኋል ማለት ነው። ሰዓት ካላስ በቃ ያልተካበደ እዛ እንደምታዩት አለኝ።
ሳልሳ ናት፣ የቲማቲም ድልህ ማለት ነው። የቲማቲም ድልህ ነው ይሄ። ሽታው ማሻአላ። ምክንያቱም ይሄንን ትንሽ እሳት ጠበስ ጠበስ አድርጌ ቲማቲም ድልሁን አስነክቸዋለሁ ማለት ነው። እሳት ነክቶት ቅመማ ቅመም ገብቶበታል። ያው እኔ የምፈልጋቸውን ቅመማ ቅመም እንደነ ቁንዶ በርበሬ ምናምን ኮረሪማ ስለገባበት ለዛ ነው ከለሩም ትንሽ ጠቆር ብሏል። እንዲህ ሲያምረን እንዲህ ቀለል ባለ ነገር መስራት እንችላለን ማለት ነው። ምሽ ላዝም ያን ፒዛ ማሬን ብሎ መቅረት። እና እንግዲህ ውዶችዬ ፒዛችን ያው እንደምታዩት በእሳት ነው እየተሰራ ያለው ማለት ነው። ቀዝቀዝ ባለ እሳት እንግዲህ ፒዛዬን እንደምታዩት ሆኗል ማለት ነው። ማሻአላ በጣም ነው የሚያምረው። እዚህ ጋር ሚዩት አበሳሰሉ በጣም ነው ደስ የሚለው። ያው ነው ወፈር አድርጌዋለሁ ቂጣውን እና እሳት በደንብ ሳሳ ሲል በጣም እሳት እንትን ስለሚለው ቶሎ ቀድሞ ቂጡ ያራልና ውስጡ ሳይበስል እና ማሻአላ ይሄ እንደምታዩት እንግዲህ እንዲሆኗል ማለት ነው። ያው ምንድነው የቀረው? ቺዝ ነው የቀረው። ማድረግ ያለብንን የምንፈልገውን የራሳችንን ነገር አድርገንበታል። ያኔ በቃ መጨረሻው ይሄ ነው። ስንበላ ደግሞ አብራችሁን ትሆናላችሁ ማለት ነው።